አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ነባሮቹም ላይክ ሼር እያደረጋችሁ አበረታቱኝ እና ዛሬ ደግሞ ትሁት ክፍል 47ን ይዤላችሁ መጥቻለሁ። ዛሬ ደግሞ አባባ በጣም የዳኒን አጸያፊ ነገር ኤዱ ፊት ለፊት ሲናገር በጣም ኤዱ ተቀይማበታለች። ከዛም ይቺ ተንከሲስ የሆነች ቲና መልስ ስትሰጠው በቃ ዝም በይ፣ እስከ ዛሬ ተጫወትሽብኝ አነሰሽና ደግሞ አሁን ትጫወትሽብኝ ትሞክሪያለሽ እንዴ? ዝም በይ ልኖርበት ምናምን ብሎ ተቆጥቶ ጥሏት ይወጣና ሊዱም ተከትለው ትወጣለች። ከዛ ሊዱ ተከትለው ስትወጣ ሊዱ ልትሄድ ስትል ልጄ ይቅርታ አድርጊልኝ፣ አስቀየምኩሽ አይደል? የማይባል ነገር የማይወራ ነገር ፊት ለፊትሽ አወራሁብሽ አይደል? አይ አባባ ይቅርታ አድርግልኝና ልሂድ፣ ደህና ደሩ ብላ ስትል በቃ አኮረፍሽ ማለት ነው። ፊቴን እንኳ ሳታኝ ልትሄጂ ነው፣ ዞረሽ እንኳ ሳታኝ ልትሄጂ ነው ማለት ነው። ልጄ ይቅርታ አድርጊልኝ ይላታል። እሷም አባባ ይቅርታ አድርግልኝና ፍቀድልኝ፣ በቃ ልሂድ እና ፍቀድልኝ ምናምን ትለዋለች። ከዛ ዳኒና ቲና ሊቦጫጨቁ ደርሰዋል። ዳኒ በቃ ምን እንደሚያደርጋት በቃ ግራ ገብቶታል። ቢቦጫጭቃት በቃ አለ አይደለ እኔ እንጃ ልነቃት አልነቃት እያለ ሲታገል እራሱ ጋር ይታገል ነበር። ምንድን ነው እንደዚህ የማትረጋጋው? ምን ሆነህ ነው? መረጋጋት አለብህ። ምን ሆነህ ነው ምናምን ብዬ ትጮህበታለች። እሱም በቃ ዝም በይ አትናገሪኝ፣ አረፈሽ ተቀመጭ ምናምን ይላታል። እዛ ዳኒ ይኸውልሽ በአንቺ ምክንያት ነው የምወዳትን ኤዱን ያጣኋት፣ እባክሽ በአንቺ ምክንያት ነው፣ ዝም በይ እያለ በጣም ይጮኋል። በእኔ ምክንያት ነው ያጣኋት? አዎ በአንቺ ምክንያት ነው ያጣኋት ሲላል፣ ታዲያ ፍቅር ማጣት በአንተ ተጀምሮ እንዴ? በል ዝም በል እባክህ፣ እኔም ፍቅሬን አጥቻለሁ ትለዋለች። ትሰሚኛለሽ? አንቺ ስለ ፍቅር ለማውራት ምንም አንደበት የለሽም ይላታል። ለማንኛውም ፍቅርን በማጣት አንድ እኩል ሆነናል፣ እንኳን ደስ አለ ትለዋለች። እሱ ንዴቱን መቆጣጠር አቅቶታል። ከዚህ በኋላ ስለ ፍቅሬ አንድ ነገር ብትናገሪ ከአሁን በኋላ ሲጥ አድርጌ ብሎ በጣም ንዴቱን መቆጣጠር ያቅተዋል። እስኪ ሞክር፣ እስከ መቼ ድረስ ነው ፎክር አንተ? እስኪ አድርገው ሞክራት ትለዋለች። እልሁን ትያያዘዋለች። ወይዘሮ ቲና ወንድና በላ ሞክር፣ ወንድነ ይሄን ካደረግ ሁልጊዜ ፉከራ ነው የምታውቀው አንተ ወንድነ ትለዋለች። እመነኝ ከአሁን በኋላ እኔ ጋር መተማመን እንዳለበት ትለዋለች። ከአንቺ ጋር ምንም ነገር የምማከረውም ምንም የማደርገውም ነገር ሊኖረኝ አይችልም፣ በቃ ተይኝ ይላታል። ከአንቺ የሰይጣን ስራ ከምኖር አንቺ ጋር የሰይጣን ስራ እየሰራው ከምኖር ብሞት እመርጣለሁ ብሎ ይላታል። ቲና ምንም የሚያልቅባት አይደለም። አቤት ቢገባህ አንተ አሁን በጋራ ይህን ስራ ጨርሰን ንብረታችንን ይዘን መውጣት ነው የሚገባን ትለዋለች። አሁን ከፊቴ ዞር በይልኝ፣ ካልሆነ ግን ሲጥሎ ማድረግ ይችላታል። እሷም ካልሆነ ምን በቃ ትያያዘዋለች። መቼም ለተንከሲስነት ማንም አይላትም። ከዛ ዳኒ ሲደውል ስልኳም አይጠራለትም፣ ጥሪ አይቀበልም ይለዋል። የሊዱ ስልክ ማለት ነው። ትሁት ትመጣና ዳኒ የምን ሆነሃል ስትለው እንዴት የሰው ልጅ የዚህን ያህል አመት ረጅም አመት ማስመሰል ይሆንለታል? እንዴት ማስመሰል አይሰለቸውም ብሎ ይላታል። ትሁትን እንዴ ዳኒ ምን እያልክ ነው ትለዋለች። አንቺ ምንም ልብሽ የማይገኝ ክፉ ሰው ነሽ ይላታል። እንዴ ዳኒ ምንድን ነው የምታወራው ስትለው እንደዛ ቀርበሽ ስታናግረኝ ከልብሽ ይመስለኝ ነበር። ይልቁንስ ዳር ከመሄድ ለምን ፊት ለፊቱን አትናገረም ትለዋለች። ምን ልንገርሽ? ወይስ መናገር የፈለግኩትን መገመት አቃተሽ ይላታል። እንዴ ወይስ ሌላ ነገር ክፉ ነገር ሰርተሻል ሲላት፣ እሷ ደግሞ ዳኒ እንዳልጠላ ዝም በል ትለዋለች። መሳደብህን አቁም ስትለው ጤኛ ምን ታመጫለሽ ይላታል።
መቼ ወድሽ የምታውቂውን ነው ዛሬ ደርሰሽ እንዳልጠላ የምትይኝ? በቃ ከተናገርክ ተናገር፣ ካልተናገርክ ደግሞ አይ ካልክ የራስ ጉዳይ ብላ ጥላው ተወጣለች። ትሰሚኛለሽ? አባዬ ሁሉን ነገር እንደሚያውቅ እያወቅሽ ሁሉን ነገር ስታስመስይ ይኖረሻል ሳትነግሪኝ ይላታል። እኔ ግን እንደ እህቴ ሳይሽ ስለነበር ነው ሁሉን ነገር ሳማክርሽ የነበረው። አንቺ ግን በጣም አስመሳይ ነሽ። ለማንኛውም ከምወዳ ፍቅረኛ ጋር ስላጣላችሁኝ እንኳን ደስ አላችሁ ይላታል። ከዛ ካሌብ ይመጣና ኩሽና ይመጣና ተውት እዚህ ሆነሽን እንዲስጠራሽ ማትሰሚኝ ሲላት፣ ይቅርታ ካሌብ ጠራኸኝ እንዴ ትለዋለች። ቆይ እስኪ የቤቱ ድባብ ምን ሆኖ እንደዚህ ሆነው አባዬ የለም ሲላት፣ አባዬ ንፋስ ሊቀበል ወጥቷል እና ጠብቀው ይመጣል ሲላት ስትለው፣ እና ታዲያ አንቺ ምን አስደበረሽ ይላታል። እኔማ የደበረኝ ኤደንና ዳኒ ተጣልተዋል ትለዋለች። ምን ለምን ሲላት፣ አባዬ ማስታወስ እንደሚችልና እሱ በታመመ ጊዜ ዳኒና ቲና እንደሚማግጡ ከሊዱ ፊት ሲያወራ ነበር ትለዋለች። ምን እንዴት ቆይ ማን ነገራቸው ብሎ ሲላት፣ አባዬ መሰለኝ እሱ ነው ሌላ ማን ይሆናል ትለዋለች። ወዲህ የወደደ ሞረሸ ሞረሸ ነው የሚባለው። እንዴት ያሳዝናል ወይ ዳኒ፣ በጣም ነው የሚያሳዝነው፣ በጣም ያሳዝናል ይላታል። ትሁት እንዴት ትለዋለች ሳቅ ብላ። ያው ኤዱን በመጣቱ ነዋ፣ በአስተሳሰቧ፣ ጸባዋ፣ በቃ ሁሉ ነገሯ በጣም ጥሩ ነበር፣ ጥሩ ልጅም ነበረች ይላታል። እና በሁሉ ነገሯ ያው ኤዱን በመጣቱ በጣም ያናዳል ይላታል። እዛ ላይ የተማረች ነት ፍቅር አሰጣጥ ታውቃለች ሲላት፣ ትሁት ያው ትንሽ ፍቅር አለባት መሰል ያው አንገቷን ደፋ እያደረገ አይኖቿን ስልምልም እያደረገች በቃ በንዴት አለ አይደለ የሆነ ነገር ስሜት በውስጧ ስላለ በቃ ያንን ነገር እንዴት ብላ ትቆጣጠረው፣ እንዴት ወንድ ልጅ እንዴት እንደምትንከባከብ በውበቷ በምኗ ታማርከዋለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ልጅ ያገኛል እንዴ ይላታል። አይ አዎ እሱስ ልክ ነህ ትለዋለች፣ በውስጧ በጣም እየተናደደች ማለት ነው። ከዛ ትሁት በጣም የደበራትና ሄዳ መቀመጫ ክፍል ትቀመጥና ዳኒ ይመጣል። ዳኒ ትሁት ትላንት በጣም እንዳዘንሽብኝ ይገባኛል፣ አመጣጤም አንቺን ይቅርታ ልጠይቅ ነው ብሎ ይላታል። አይ ችግር የለውም ትለዋለች። ግን ታውቂያለሽ እንዳዘንኩብሽ ልደብቅሽ አልችልም። ሰው እንዴት ይሄን ያህል አመት ማስመሰል፣ እንዴት ይሄን ያህል አመት ትደብቅኛለሽ ይላታል። በቃ ተወኝ፣ ምን አድርጊ ነው የምትለኝ? እንዴት ምን አድርጊ ነው የምትለኝ ትለዋለች። አባባ እንደሚያስታውስ እንዴት ትደብቅኛለሽ ይሄን ያህል አመት ይላታል። እና ብነግርህ ምን ታመጣለህ? ስራ አሳፍሮ ትወጣለህ? አትወጣም ትለዋለች። ይሄው አሁን ራሱ ሰምታ እዚህ ነህ ትለዋለች። ንግግሯ መቼም ማሻአላ ተፈረገላ። እሺ እንዴት እንደዚህ ጉር ትሰርኛለሽ ይላታል። አይ እኔ አይደለሁም ጉድ የሰራህ የራስህ ስራ ነው ትለዋለች። እና እኔ ያንተን አሳፋሪ ስራ ልደብቅልህ ትፈልጋለህ? ንገረኝ ትለዋለች። አይ እንደዛ ሳይሆን ሲላል፣ እንደዛ ካልሆነ አጨቅጭቀኛ ካላስ። አይ ትሁት እውነት ለመናገር በጣም አዝኜብሻለሁ ሲላት፣ አይ እንደፈለክ ማሰብ ትችላለህ ትለዋለች። ቆይ እስኪ ትሁት የተበደልኩት እኔ ለምንድን ነው አንቺ እንደዚህ የምትበሳጨው ሲላት፣ አሁን ተወኝ ብቻዬን መሆን እፈልጋለሁ ትወጣለች ትለዋለች። ምን እያልሽ ነው ይላታል። አይ አማርኛ አይደለ እንደማወራው ቁጣልኝ ነው የምልህ ትለዋለች። ከዛ ትሁት ውጭ ትወጣና እሷ ሊዱ ጋር ትደዋወልና የሆነ ቦታ ይቀጣጠራሉ። ከዛ በኋላ ሊዱ ጋር ተገናኝተው ያወራሉ። ሊዱ ምን ሆነሽ ነው ትሁት የደበረሽ ትመስላለሽ ትላታለች። አይ ደህና ነኝ፣ ኧረ አይ ያስታውቅብሻል፣ ምን ነው ፍቅሩ ቀነሰብሽ እንዴ ምናምን ስትላት፣ ይህ ማን ፍቅር? አይ እኔ እኮ ከካሌብ ፍቅር አልያዘኝም፣ እኔ እኮ ፍቅር የያዘኝ ከሌላ ሰው ነው ትላታለች። ሊዱም ትደነግጥና ማለት እንዴት ነው ከማን
ያኔ ከማን ሊሆን ይችላል ስትላት ክፍለ ሀገር ነው ያለው አብሮኝ የተማረ ልጅ ነበር እና ከሱ ነው ፍቅር ያዘኝ ትላታለች። ከዛ ሊዱ ትሁቴ እኔም በጣም ከፍቶኛል ትላታለች። ዳኒ እንደዚህ እንቆቅልሽ መሆኑን ባቅ ኖሮ ድሮም አልቀርበው ነበር ትላታለች። ሊዱ ራሱ በጣም ጨንቋታል፣ በጣም ከፍቷታል፣ በጣም ልቧ ተሰብሯል። አይ ሊዱ ሁሉም ወንዶች እንቆቅልሽ ናቸው ሁሉም ትላታለች። ቆይ እንዴት ይህን ሁሉ ይደብቀኛል? ያለፈውን ፍቅር ሁሉ አስታውሶ እንዴት ይደብቀኛል? ትላታለች። ውድ ቤተሰቦቼ የዛሬ ቪዲዮ ከዚህ ላይ ያበቃል። ለሚቀጥለው እስከምንገናኝ መልካም ሰንብቱልኝ። በጣም እወዳችኋለሁ የኔ ብርታቶች፣ የኔ ድምቀቶች። ሰብስክራይብ ሼር እያደረጋችሁ አበረታቱኝ። መልካም ምሽት።